የሀገራችን ኢትዮጵያ የማይክሮ ፋይናንስ ዘርፍ በከፍተኛ የለውጥ ሂደት ላይ ይገኛል። በዚህም የማይክሮ ፋይናንስ ተቋማት ቁጥር በአንድ ዓመት ጊዜ ውስጥ ከ56 ወደ 1200 ቅርንጫፎች ከፍ ብሏል። በብልጽግና ፓርቲ የሚመራው መንግስት ባለፉት 8 ዓመታት የዜጎችን ብልጽግና ለማረጋገጥ የሚያስችል የኢኮኖሚ ማሻሻያ አድርጓል። ዜጎች የበለጠ ውጤታማ እንዲሆኑና ከድህነት ወጥተው ብልጽግናን ማረጋገጥ እንዲችሉ የተደራጀ አቅም ለመፍጠር ከግል ዘርፍ ጋር በመቀናጀት በርካታ ስኬቶችን ያስመዘገቡ እርምጃዎች ተወስደዋል። በዘርፉ የተካሄዱ የፖሊሲና የሕግ ማሻሻያዎችና አዳዲስ አሰራሮች የግል ሴክተሩ በኢኮኖሚ ውስጥ ያለውን ተሳትፎ በከፍተኛ ሁኔታ እንዲያሳድግና ለዜጎች ሰፊ የሥራ ዕድል እንዲፈጠር አስችሎታል። ዝቅተኛ ገቢ ያላቸው ዜጎች በቀላሉ የፋይናንስ አቅርቦት እንዲያገኙ በማድረግ የዜጎችን የኢኮኖሚ ተጠቃሚነት አሳድጓል። ለዲጂታል ኢኮኖሚ ግንባታ መሠረት ለመጣልና ኢኮኖሚውን በዘመናዊ መንገድ ለመምራት ይረዳ ዘንድ ዲጂታል ኢትዮጵያ 2017 ተብሎ የሚጠራው የዲጂታል ትራንስፎርሜሽን ስትራቴጂ ተተግብሯል። በሚቀጥሉት 5 ዓመታት የሀገሪቱን ዲጂታል ትራንስፎርሜሽን ለማፋጠን ዲጂታል ኢትዮጵያ 2030 ገቢራዊ ተደርጓል። ብልጽግና ፓርቲ በሀገራችን የፋይናንስ ስርዓት ውስጥ መሠረታዊ ለውጥ በማምጣት ዘርፉን ከባህላዊ አሰራር ወደ ዘመናዊ ዲጂታል ፋይናንስ አሸጋግሯል። ይህም ዜጎች ጥራት ያለው ደህንነቱ የተጠበቀና ተደራሽ የፋይናንስ አገልግሎት እንዲያገኙ አስችሏል። በአጠቃላይ ፓርቲያችን የፋይናንስ ዘርፉን ወደ ዲጂታል በማሸጋገር የሀገሪቱን የብልጽግና ጉዞ የሚያፋጥን ዘመናዊና የማይበገር የኢኮኖሚ መሠረት መጣል ችሏል። ሥራ ክቡር መሆኑን የባለ ሊስትሮው ሕይወት ይመሰክራል። ይህ ሥራ ወጣት ሽጉጤን ባለ ዲግሪና ባለ ንብረት ያደረገ ነው። ለምሳሌ ትምህርት የተማርኩ አሁን ዲግሪ ጨርሻለሁ። የመኪና ባለቤት የመሆን ህልሙም የተወለደው እዚሁ ነው። ከዚህ በኋላ ደግሞ ሌላ ታክሲው ተጨማሪ እገዛለሁ ብዬ እያሰብኩ ነው። እሱ ጋር ሥራ ባህል ነው፣ መቆጠብም እንዲሁ። ሊስትሮ እየሰራ እነሱ መጥቶ ይቀበላሉ ብሩ። ከዛ ነው ቆጠባል። በየቀኑ ነው የሚቆጠበው። በሥራ መለወጥ አቧራውን አራግፎ አሻራ ማኖር እንደሚቻል ማሳያ የሆነች ከተማ፣ የሚታትሩ እጆች፣ ከሥራ ጋር የተቆራኙ ልቦች፣ ነገን አሻግረው የተመለከቱ አእምሮዎች የሚነገር ታሪክ የጻፉባት ከተማ ሐዋሳ። በዚች ውብ ከተማ አዲስ ፈጠራ፣ ግዙፍ ሀገራዊ ራዕይና ወጣት የሰው ኃይል ተደምረው የስኬት መንገዱን ያፋጠኑለትና በአዲስ አበባና በሌሎች የክልል ከተሞች ተደራሽነቱን ያሰፋውን ተቋም እንተዋወቅ። የሁሉ የቁጠባና ብድር ህብረት ሥራ ማህበር ነው። የተቋቋመበት ዋነኛ ዓላማ እንደ ሀገር ያሉ መደበኛ የፋይናንስ ተቋማት በበቂ ሁኔታ ለሚሰሩ ሰዎች፣ ገቢ ላላቸው ገንዘብ ተበድረው መመለስ ለሚችሉ ሰዎች በበቂ ሁኔታ ፋይናንስ ለማያደርጉ፣ በዚህም ምክንያት ብዙ ሰዎች የመደበኛ በሆነ መንገድ በዕቁብ ፋይናንስ ለሚያገኙ ይህንን ችግር ለማስተካከል የተቋቋመ፣ ለሚሰሩ ሰዎች የፋይናንስ በር ለመሆን የተቋቋመ የህብረት ሥራ ማህበር ነው። የለውጡ መንግስት የግል ዘርፍ በሀገራዊ ኢኮኖሚ ውስጥ የማይተካና ቀዳሚ ሚና እንዳለው በጽኑ ስለሚያምን ከግሉ ዘርፍ ጋር በቅንጅት በመስራት አዲስ ምዕራፍ ፈጥሯል። በመደመር እሳቤ መሠረት መንግስትና የግል ዘርፉ የሚጋጭ ህልም ያላቸው፣ በጎሪጥ የሚተያዩ ሳይሆኑ በአንድ ዓላማ ለሀገራዊ እድገትና ለአካታች ብልጽግና ስኬት በጋራ የሚቆሙ አጋሮች ናቸው። በዚህም መሠረት የህብረት ሥራ ማኅበራት በሀገሪቱ ኢኮኖሚ ውስጥ ከፍተኛ ሚና እንዲጫወቱ ተደርጓል። የሁሉ ቁጠባና ብድር ኃላፊነቱ የተወሰነ መሠረታዊ የህብረት ሥራ ማኅበር የለውጡ መንግሥት በዘርፉ ያከናወነው ሪፎርም ውጤታማ መሆኑን ይመሰክራል። አሁን ያየነው ነገር በጣም ጥሩ ነው። ቢሮ ላይ ያየነው ነገር፣ ኤርጎኖሚክሱ አጠቃላይ ያየነው፣ ሰራተኞች ዲሲፕሊን አካባቢ ያየነው ነገር በጣም ጥሩ ነው። ይሄን በደንብ ማስፋት ይፈልጋል። ሀገር አቀፍ ስለሆናችሁ ደግሞ ለሌላው ሞዴል መሆን ያስፈልጋል።
ጨዋቂ ሳይሉ ሀብቱን በቤቱ ይምሩ። ፓዶቻቸውን ያዘጋጃሉ፣ ታብሌቶቻቸውን ይቀበላሉ። ከካሸር ነው ታብሌቶቻቸውን የሚቀበሉት ከተቀመጠበት። ያንን ካስተካከሉ በኋላ ቻርጀሮቻቸው ፉል መሆኑን አረጋግጠው ከስተመሮቻቸውን ከጠዋቱ 2 ሰዓት ጀምሮ እንደየ ከስተመሩ ጠዋት ኑ የሚላቸውም ከስተመር ስላለ ጠዋት ጀምሮ ሞተረኞች አሉ ራሳቸው ሞተር ተጠቃሚዎች ሄደው ታይም ስኬጁል ፕሮግራም ባወጡት መሰረት ከስተመር ጋር እንትን ይላሉ ማለት ነው፣ ኮሌክት ያደርጋሉ። እዚህ የሁሉም ሆነ ደግሞ እንዲሁም አንዳንድ ሌሎች ሳኮሶች በኢትዮጵያ የኢኮኖሚ እድገትና ለውጥ ላይ ትልቅ ተጽዕኖና ኢምፓክት እንዳላቸው እኔ በራሴ ተረድቻለሁ። ምክንያቱም እኔ ያኔ ዛሬ 7 ዓመት በፊት እዚህ የምሰራበትን እቃ ካመጣው በኋላ ኖርማል ማስቀጠል ስላልቻልኩኝ ድጋሚ 2 ዓመት ይሄን ሁሉ ወጪ አውጥቼ ከውጭ ድረስ ከቻይና ድረስ ነው እቃዎቹን ያስመጣሁትና ይሄን ሁሉ ወጪ አውጥቼ እቃውን አስቀምጬ ድጋሚ 2 ዓመት ተመልሼ ወደምሰራበት ተቀጥሬ ወደምሰራበት ክልል ሄጄ 2 ዓመት ቆይቼ ነው የመጣሁት። ያም ለምንድነው እቃውን ባለኝ ሁሉ ገንዘብ ሰብስቤ እቃ መጣው። ከዛ በኋላ ቤት ኪራይ አለ፣ ፈርኒቸር አለ፣ የሚያስፈልጉ ሌሎች ነገሮችን ለማሟላት በሰዓቱ አቅም ስላልነበረኝና የተለያዩ ባንኮችንም ዞሬ ባናገርኩበት ሰዓት ላይ ሁሉም ምንድነው የሚፈልጉት? ኮላተራል ነው የሚፈልጉት። ስለዚህ ከኮላተራል ጋር ተያይዞ ደግሞ በሰዓቱ ነው ኮላተራል ማስያዝ ስላልቻልኩና እንዲሁም ደግሞ ሐሳብ ኖሮክ መስራት እየቻልክ አቅም ኖሮክ ፋይናንስ የምታገኝበት አጋጣሚ ኢትዮጵያ ውስጥ በጣም ጠባብ ነው። ኢንፋክት አሁንም ጠባብ ነው እና አትሊስት የሁሉና መሰል ሳኮሶች ከመጡ በኋላ ሰዎች ኢዚሊ አቅም ካላቸው ሐሳብ ካላቸው መስራት ከቻሉ በቀላሉ ያለ ብዙ መጉላላት ብድሮችን እንዳቅማቸው እያገኙ ነው። እኛ እንደ የሁሉ ቁጠባና ብድር በተለይም በዝቅተኛ የኢኮኖሚ ስታተስ ላይ የሚገኙ ንግድ ላይ ያሉ የስራ መነሳሳት ያላቸው የሚሰሩ ሰዎች ሆነው ነገር ግን የፋይናንስ አገልግሎት ለማግኘት ዋስትና የሚሆን ቋሚ ንብረት የሌላቸውን ሰዎች በብዛት አድሬስ እናደርጋለን። ስለዚህ እነዛ ሰዎች የስራ ተነሳሽነት አላቸው፣ ነገር ግን ኮላተራል ስለሌላቸው ብቻ ፋይናንሻሊ ኢንክሉድ አልተደረጉም ማለት ነው። ስለዚህ ያንን ነገር አካታች ለማድረግ ስለተነሳን አብዛኞቹ ስራ ላይ ያሉ የስራ ተነሳሽነት ያላቸው ነገር ግን ኮላተራል አቅርበው ከባንኮች ከሌሎች ተቋማት መበደር የማይችሉ ሰዎች በብዛት ይገኛሉ ማለት ነው። ስሜ ብሩክ አበበ ይባላል። የምኖረው ሻሸመኔ ከተማ 07 ቀበሌ ውስጥ ነው። የምተዳደረው በባጃጅ ፓርኪንግ ነው። ከዛች ላይ በፊት ያው መቆጠብ የሚባለው ነገር ብዙም እንትን የለውም። አሁን ግን ቤት ለቤት መጥተው እየተቀበሉ ብሬን ደብተር ላይ ስለሚያውሉልኝ በጣም ደስ ብሎኛል። እኔ አሁን ዛሬ ባገኝ ዛሬ አጥፍቼ ነው ቁጭ የምለው። ያንን ግን ከማጥፋት ወደ መቆጠብ አሳትፎኝ በጣም ነው ለውጥ ያገኘሁት። ሳገኝ እዚህ ቋቱ አንድ ብቻ ነበር። ከዛ እንትንም ዲናሞ ገዛውኝ፣ ቋቱን 2ቱን ጨመርኩኝ። ከዛ ላይ በቃ በጣም ተጠቃሚ ነኝ እኔ በበኩሌ። ሌሎችንም እኔ ብቻ ሳልሆን ሌሎችም እንዲጠቀሙ እየነገርኩ ቢያንስ በእኔ ስር 20 የሚሆኑ ልጆች አሉ ከኔ በኋላ የሄዱት። የሁሉ እንደ ሀገር ወይ ደግሞ እንደ ከተማም ለብዙ ሰዎች ስራ በር መሆን ችሏል ብለን እናስባለን እና እኛም ስንጀምር ሁሉም ያሉት ስታፎች ልክ ከግቢ እንደተመረቁ ነው ወደዚህ ጆይን የሚያደርጉት። ስለዚህ በውስጡ ከ300 በላይ የሆኑ ወጣቶች አሉ ማለት ነው። በጣም በወጣቶች የሚመራ ተቋም ነው። ስለዚህ አንድም የሀገርን ስራ አጥ የሆኑትን ወይም ደግሞ ስራ ፈላጊ የሆኑትን ስራዎቻቸውን ያንቀንሷል ብለን እናምናለን እና ስለዚህ ይሄ ወጣት ደግሞ በሚገባ በመስራት ደግሞ ለማህበረሰቡ በተለያየ መንገድ ተደራሽ እያደረግን ያለንበት ሁኔታ ነው ያለው። ለሁሉም ሰው የፋይናንስ በር የሆነ መስራት ለሚችል ሰርቶ ደግሞ መለወጥ ለሚችል ለማንኛውም አባል ለሆኑት እያበደርን ይህንን አገልግሎት እየሰጠን ነው ያለ ነው ማለት ነው። ሁሉም ሰራተኞች የተቋሙ ባለቤቶች ናቸው። ባለቤቶችም ስለሆኑ የሚመጣውን ውጤት የሚታይ ስለሆነ የተቋሙ ቪዥን ፍጥነት ላይ ቤዝ ያደረገ ስለሆነ በመፍጠን እና በመፍጠር ስለምንሰራ እሱ በራሱ የሚያነቃቃ ተስፋ የሚሰጥ ያሉትን ችግሮች ፈተን
ወደ ሌላ ተስፋ ማየት እንድንችል የሚፈልግ በመሆኑ የወጣቱን ቀልብ መሳብ ችሏል። ወጣቱም ደግሞ እምነት ከተጣለ መስራት እንደሚችሉ የሁሉ ውስጥ ማየት ችለናል። አሁን ላይ ያለውን 4.6 ቢሊዮን አካባቢ አጠቃላይ ሀብት አለ። ይህንን የሚያስተዳድረው ብድር ፕሮሰስ የሚያደርገው የሚያስመልሰው የሚሰበሰበው የሚያስተምረው ወጣቶች ናቸው። ብዙ ጊዜ እኛ ሀገር ላይ አንዱ የሚጋጨው የተማረ ሰው አለ፣ ስራ የሆነ ቦታ ላይ አለ፣ ግን የተማረው ሰው ስራ አጥ ሲሆን ይታያል። ይህንን የሰበረ አፕሮች ስለሆነ አንደኛ ከዚህ አኳያ በጣም አደንቃለሁ፣ በጣም ደስ ብሎኛል በማየት። ሁለተኛ በጣም ደስ ያለኝ በጣም የሚገርሙ ወጣቶች ናቸው በዚህ ተቋም ውስጥ እየሰሩ ያሉት የስራ አስኪያጁን ጨምሮ። እነዚህ ወጣቶች በዚህ መልኩ ስራ ከሰሩ ራሳችሁም ትልቅ ቦታ ትደርሳላችሁ፣ ሀገራችሁም ትልቅ ቦታ እንዲደርስ ማድረግ ትችላላችሁና ሁለተኛ በጣም ደስ ያለኝ ወጣቶችን ግራጁዌት ያደረጉ ወጣቶችን በማየት በጣም 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 ደስ ብሎኛል። ይህ ተቋም 3 ዓመታት ያልሞላ ዕድሜ ያለው ስኬቱ በብዙሃን ሕይወት መለወጥ ውስጥ የተጻፈ ነው። ብድር ማግኘት የውሃ መንገድ ሆኖላቸው ከሥራ ጋር የተገናኙ ሰሪዎች ከራሳቸው ባሻገር ለበርካቶች የሥራ ዕድል ፈጥረዋል። በ2 ማሽንና 1 ኦቨርሎክ ይዤ ነበር የጀመርኩት። ነገር ግን የሁሉን ከተጠቀምኩ በኋላ ብዙ ማሽኖችንና ብዙ ሰራተኞችን መጨመር ችያለሁኝ። የህፃናት ቬሎዎችን አመርታለሁኝ፣ ለአከፋፋዮች እሰጣለሁ፣ ለባለሱቆች እሰጣለሁ። የሁሉ በሚጀመርበት ሰዓት በአንድ ሰራተኛ በሁለት ሰራተኛ ነው የጀመረው። እኛ ራሳችንን ዞረን ስንሰበስብ ገንዘብ ስንሰበስብ ፕሮሞት ስናደርግ ሀሳቡን ስንነግር የነበረውና ዛሬ ላይ በጣም ትልቅ መዋቅር አለን። ከ379 በላይ ቋሚ ሰራተኞች አሉ። በየወሩ ከ2 ሚሊዮን ብር በላይ የሥራ ግብር መንግስት ገቢ ያደርጋል። እንደዚሁም ከወለድ ገቢ ግብር ከ3 ሚሊዮን ብር በላይ ገቢ ያደርጋል። ሀሳቡን ቪዥኑ በዋናነት ራዕያችን ምንድነው? ለሚሰሩ ሰዎች የፋይናንስ በር የሆነ በአፍሪካ ቀዳሚ የፋይናንስ ስነ ምህዳር መፍጠር ነው። ስለዚህ መፍጠር የምናስበው ስነ ምህዳር መፍጠር የምናስበው ህብረት ስራ ሁሉም ሰው ባለቤት የሚሆንበት ስርዓት ነው። ነገር ግን ይህንን ከ2030 ዲጂታላይዜሽን ጋር በማገናኘት የፔሜንት ጌትዌዎችን፣ ዋሌቶችን፣ ሌሎችንም ዲጂታሊ ያሉ ፕላትፎርሞችን በማገናኘት ስነ ምህዳር ነው መፍጠር የምናስበው፣ ኢኮሲስተም ነው መፍጠር የምናስበውና ያን ኢኮሲስተም ከፈጠርን ሰዎች በቀላሉ ፍላጎታቸውን ቤታቸው ሆኖ መጠየቅ የሚችሉበትን ሁኔታ መፍጠር፣ ገበያቸውን የሚያውቅ ክሬዲት ስኮሪንግ በሚገባ የሚሰራ በፍላጎታቸው በገበያቸው ልክ ፋይናንስ አክሰስ ዶር መሆን የሚችል ቪዥን አስቀምጠን እየሰራን ያለ ነው። ዲጂታል 2030ን ቀድመን እኛ ጀምረናል። ሙሉ በሙሉ ኦቶሜት እያደረግን ነው። ሁሉንም ቅርንጫፎች አሁን ላይ ያሉ የውስጥ ስርዓት 60% የሚጠጋውን ዲጂታላይዝ ማድረግ ችለናል። ይህንን ወደ 100 ከፍ ለማድረግ እየሰራን ነው። ሀገራዊ እድገትን፣ ማህበረሰባዊ ተጠቃሚነትን፣ አካታች የኢኮኖሚ መበልጸግን የሚያጎለብቱ ተቋማት ቁጥር ሲበራከቱ ሁለንተናዊ የሀገር ብልጽግና ይረጋግጣል። በሀገር በቀል ዕውቀት ላይ ተመስርቶ አዲስ ሐሳብ በማፍለቅ ለፋይናንስ ዘርፍ በተግባር ተፈትኖ ውጤታማነቱ የተረጋገጠ ተቋም መፍጠር ተችሏል። ሥራ ራስን ከማስከበር አልፎ ማህበረሰብን እንደሚለውጥ ሀገርንም ከፍ እንደሚያደርግ የሁሉ ብድርና ቁጠባ ተቋም ምስክር ነው። ማንኛውም አባል መሆን የሚፈልግ ማለት ፋይናንስ የሚያስፈልግ ሰው በሙሉ የዕለት ገቢ ካለው በቀን 10 ብርና ከዛ በላይ መቆጠብ የሚችል ሰው በየትኛውም አካባቢዎች አባል በመሆን የዚህ ቪዥን የዚህ እድል ተጠቃሚ እንዲሆን በዚህ አጋጣሚ ጥሬን ማቅረብ ፈልጋለሁ። ትልቅ ቪዥን ያለን ብዙ ለውጥ እንደምናመጣ የሀገራችንን ችግር ራሳችንን እንፈታለን ብዬ ማስበው። ሀገር የሚያድገው
ተቋማት ሲያድጉ ነው። በተለይ የንግድ ተቋማት ሲያድጉ ነው። የንግድ ተቋማት የሚያድጉት ደግሞ በበቂ ሁኔታ ፋይናንስ የሚያደርግ ተቋም ስለሆነ፣ ስለዚህ የሁሉ ዋናው ቪዥን በበቂ ሁኔታ ፋይናንስ ማድረግ ስለሆነ በጋራ ሁላችንም ያንን በመስራት ትልቅ ነገር በመገንባት ሀገራችንን መገንባት እንችላለን ብዬ አስባለሁ።